የአባቶቻችን የስነ ፈለክ ጥበብ ውጤት በሆነው የሴራ ዘመን አቆጣጠር የአመቱ ማሳረጊያ በመንገሳ ወር ላይ እንገኛለን። የሐላባ አርሶ አደር ምርቱን ሰብስቦ ጎተራውን ሞልቷል። የቁሊቶ ሐሙስ ገበያ በበርበሬያችን ቀልቷል። የጥንታዊ የለቀታ ትምህርት ቤት ተማሪዎች ልጅነታቸውን ተሰናብተው በታላቁ ሁሉቃ ለወግ ማዕረግ በቅተዋል። ሐላባውያን ባሉበት ሁሉ ባህልና ውበት ከመንገሳ ጋር ወጥቷል። መንገሳ ከአድማስ ማዶ ሐላባዎችን አነቃንቋል። ባህላዊን ከተማ መንገሳ 11 በዋና ከተማችን በአዲስ አበባ መንገሳ 19 የሐላባ ስም ከፍ ተብሎ ተጠርቷል። በሲያትል በመንገሳ 25 በሆሳና በመንገሳ 26 የኦጋቴን ጥበብና አንድነታችንን በድምቀት ተዘክሯል። በደቡብ አፍሪካ ቴብል ማውንቴን ሳይቀር በመንገሳ 28 የሐላባ ማንነት ልክ እንደ ቆሚያችን ደምቆና አምሮ ታይቷል። አሁን መንገሳ የአንድነታችን አርማ ሆኖ ለአዲስ ዓመት ለመጀመሪያ ወር ለወጥቶ ሊያሻግረን ዝግጅቱን አጠናቋል። ወጥቶ በገባው በ3ኛው ቀን ማለት ታህሳስ 3 2018 በራሳችን በማልማት አቅም የመጀመሪያው ምዕራፍ ባጠናቀቅነው በታላቁ በሐላባ ኢንተርናሽናል ስቴዲየም አሮጌውን ዘመን በክብር ሸኝተን አዲሱን ዓመት በደስታ እንቀበላለን። በጋራ ቆመን በታላቁ ሁሉቃ ወደ አዲሱ ዘመን እንሸጋገራለን። የሐላባ ዞን ርዕሰ መዲና የሆነችው ቁሊቶ ከተማ እንግዶቿን ለመቀበል ተውባና ደምቃ በመጠባበቅ ላይ ትገኛለች። የሐላባ ሕዝብ እንግዳ ተቀባይነትና መገለጫ በሆነው አሪቤ እያልን እንቀበላቸዋለን። ኑ ባላችንን በጋራ እናድርግ። ኑ የታሪካችን ተካፋይ ሆኑ። ኑ አብረን ዘመን እንቀይር። ኑ አብረን ሁሉቃ እንሻገር።